15 ዓመት 7.5 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት አድርጋለች። ከምንድን ነው ያገኘችው ይሄንን መስክ ሚለውን ደግሞ እንመልከት። የሚተሳሰር ጉዳይ ስላለ ለምሳሌ ቡና ከ84 እስከ 98 በ15 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው ቡና ኢትዮጵያ። 15 ዓመት 3.5 ቢሊዮን ዶላር። ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሽጣለች። ምን ማለት ነው? ሁለት ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡና ነው ያልኩት። ከየት መጣ ይሄ? ግሪን ሌጋሲ ነው። ተክለን ነው ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አይደለም። በቢሊየንስ ሲድሊንግስ ተክለን ተንከባክበን ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገው። ኢማጂን በአንድ ዓመት 2.5 ቢሊዮን እና በ15 ዓመት 3.5 ቢሊዮን ዲፈረንስ አለው። ከዚህ ወዲያ ማንሰራራት ከየት ይመጣል?